የተከበራችሁ ወንድሞቼና እህቶቼ አንድ ነገር ላካፍላችሁ እወዳለሁ። የመጽሐፍ ቅዱስ ታሪኮች እንደሚያሳዩት ሰዎች ሊፈቱት የማይችሉት ችግር ሲያጋጥማቸው እግዚአብሔር እነርሱን ለማዳን ጣልቃ በመግባት ሁኔታውን ይቆጣጠራል። ለምሳሌ በዘጸአት ምዕራፍ 15 የእስራኤል ሕዝብ ከግብጽ ምድር እግዚአብሔር ካወጣው በኋላ በፊት ለፊቱ የኤርትራ ባህር ከኋላ ደግሞ የፈርዖን ሰራዊት በሚያጓሩበት ጊዜ እግዚአብሔር ጣልቃ በመግባት ባህሩን እንደ ክምር አቁሞ ሕዝቡን በደረቅ ምድር ሲያሻግር ፈርዖንንና ሰራዊቱን ደግሞ በባህር ውስጥ ሲያሰጥም እናያለን። ወገኖቼ ታላቅ ታምር ነው፣ የሚደንቅ ነው የእግዚአብሔር ጣልቃ ገብነት። ስለዚህ ጌታ ጣልቃ እንዲገባ በህይወታችን እንዲሰራ ምን እናድርግ? ነገሮችን ሁሉ በራሳችን ለመፍታት ከመሞከር ይልቅ በእረፍትና በጸጥታ በመሆን ትግላችንን እግዚአብሔር እንዲቆጣጠረው እንፍቀድለት። ሁል ጊዜ እግዚአብሔር ለሕዝቡ በቃሉ ይሄንን ይመክራል።